እጅግ በጣም ያሳዝናል። እነዚህ ከላይ የምንመለከታቸው ሰዎች በሊቢያ በስቃይ በመከራ ይገኛሉ። እባካችሁ ድረሱልን እያሉ ይገኛል። እባካችሁ ይህንን ቪዲዮ እስኪ ላይክ በማድረግ ጀምሩት፣ ሼር በማድረግ ጀምሩት። እስኪ እባካችሁ ኮፕሊንግ አድርጉልኝ። ለዚህ ቤት አዲስ ከሆናችሁ እነዚህ ወገኖቻችን አስቦት በሊቢያ በጣም በከባድ ችግር ውስጥ ይገኛሉ። እባካችሁ ድረሱልን እያሉ ይገኛል ማለት ነው። ስለዚህ እነዚህ ወገኖቻችን በስቃይ በመከራ የሚገኙ ለናንተ ሼር ማድረግ፣ ለናንተ ላይክ ማድረግ፣ ለናንተም ፎሎ ማድረግ አብረን ድምጽ ለመሆን ምን ይከብዳችኋል? እስኪ በጣም ነው የሚያሳዝነው። ከህፃን እስከ አዛውንት ዛሬ የወለደች እናት ደሟ ሳይደርቅ እንኳን ትታሰራለች። እርጉዝም ትታሰራለች። ለበርካታ ዓመታት ታሞ በአልጋ ተኝቶ የነበረ ሰውም እንኳን ይታሰራል። ስለዚህ እባካችሁ ድምጽ ልንሆንላቸው ይገባል። እባካችሁ ይህንን ቪዲዮ ቢያንስ ለ10 ሰው ለ20 ሰው ሼር አድርጉልኝ። እባካችሁ እያልኩኝ እግዚአብሔርን እዩዋቸው። በአሁኑ ሰዓት ኤርትራውያን፣ ተጋሩ፣ ኢትዮጵያውያን፣ ሱዳናውያን በቃ በጣም በርካታ ወገኖቻችን ታስሮ እየተሰቃዩ ይገኛል። እናንተ ሊቢያ ብትኖሩ ማንም ሰው አይተዋችሁም፣ ትታሰሩ ነበር። ስለዚህ እባካችሁ ለእናንተ ምንም አይደለም። በቃ ቪዲዮ መስራት የምትችሉ ሰዎች ቪዲዮ ስሩ። ቪዲዮ መስራት የማትችሉ ሰዎች ላይክ በማድረግ ድምጽ። ለዚህ ቤት አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉልኝ። እባካችሁ ድምጽ አብረን እንድንሆን ዘንድ እባካችሁ ሰብስክራይብ አድርጉ።